ባለፈው ሳምንት አይተናል። ታላቅ ሕዝብ ምን እልሃለሁ አደርግሃለሁ። ከምንድነው እግዚአብሔር ታላቅ ሕዝብ ያደረገው? አብርሃም ቤስት ስለነበረ አይደለም። አብርሃም ታናሽ ሕዝብ ስለነበረ። ሙታን ማለት ምን ማለት ነው? ተገንዞ ሳጥን ውስጥ የገባ ሰው ሳይሆን ሙታን ማለት ዲስፋንክሽናል የሆነ እየኖረ ምንም አይነት ተጽዕኖ የሌለው ማለት። ታስታውሳላችሁ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 11 ላይ በማርታና በማርያም መንደር ሲመጣ አላዛር ሞቶ ነበር። አንተ በዚህ ሆነ ኖሮ ቢሆን ኖሮ ወንድማችን አልሞተ ነበር አለ። ኢየሱስ ክርስቶስ መልስ እንደዚህ ነው ያለ፣ ትንሣኤና ሕያው ወይም ትንሣኤና ሕይወት እኔ ነኝ። ስለዚህ ትንሣኤና ሕይወት ባለበት ሞት ኤግዚስት እንደማያደርግ ሄዶ አላዛርን ውጣ ብሎ አሳየው። ሞት መንፈስ ማለት ዝም ብለ ኖረ መሞት ማለት እሱ ነው። እሱ ኮንትሮል ሲያደርግ። ስለዚህ መባረክ ማለት መሆን እንጂ መቀበል አይደለም። ምክንያቱም መቀበል ኢዝ ቬሪ ኤሌመንተሪ ነገር ነው። በጣም ተራ ነገር ነው። ለምን መሰለ? ሆንክ ትቀበላለህ። እባርክሃለሁ። ለምንድን ነው እባርክሃለሁ ያለው? ምክንያቱም አዳም ተረግሞ ትንሽ ሆኖ ወጥቷል። እርግማን ማለት ኦሪጂናሊ የነበረህን ፕሪቪሌጅ ማጣት ማለት። በጣም የሚገርማቸው እንጀራ እኛ ቤት ብዙ ነው አይደለም ያለው። ቤት ውስጥ ስላለው እንጀራ አይደለም ያለው። ሜንሽን ያደረገው ማንን ነው? አባቱን ነው። አባቴ ቤት እንጀራ ትርፍ ነው አለ። ባይዘወይ ጌታ በኢየሱስ ስም ብለህ ከምትገስጽ ይልቅ አጋንንትን የሚያወድመው ትልቁ ትምህርት እኔ የእግዚአብሔር ልጅ ነኝ የሚለው። ሃሌሉያ! እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር ዋለ። ባለፈው ሳምንት የጀመርነው ትምህርት አለ ስለ ዘፍጥረት 12 ላይ በእግዚአብሔር የተሰየምንበትን ወይም በእግዚአብሔር የሆነውን ነገር ስለ ማወቅ ነውና በአለፈው ሳምንት ስፔሲፊክ ርዕስ የሰጠሁት አይመስለኝም። ግን ይህንን ክፍል ሙሉ በሙሉ በምንካፈልበት ጊዜ ከክፍሉ ውስጥ የምናገኘው ነገር ምንድን ነው? እግዚአብሔር አምላክ ያለንን ስናውቅ የምንኖረው ህይወት ይለያል። ማን እንደሆናችሁ መንፈሳዊ ዓለም ውስጥ የማታውቁ ከሆነ በምን አይነት ተጽዕኖ መኖር እንዳለባችሁም ወይም ደግሞ በምድር ላይ ያለ ችሎታ ትኖራላችሁ ማለት ነው። ለዚህ ነው ሰይጣን አንድ ጊዜ ታስታውሱ እንደሆነ ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ እናንተ እነማን ናችሁ ብሎ ቦጫጨራቸው ይላል። እነዚህ ሰዎች የኢየሱስን ስም ተጠቅመዋል። ነገር ግን ሰይጣን ኢንፍሉዌንሻል ኪንግደም ውስጥ ግን አያውቃቸውም። ተጽዕኖ ያለው መንግስት ውስጥ ግን አያውቃቸውም። ስለዚህ በኢንፎርሜሽን ነበረ ወደ ሰይጣን የመጡት። አሁን እምነታችንን፣ አካሄዳችንን፣ አኗኗራችንን ከኢንፎርሜሽን እናወጣውና የሆነውን በመረዳት በዚህ ምድር ላይ በተጽዕኖ እንድንኖር ይሄ የምንካፈለው ቃል ያስችለናል ማለት ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ የዚህ ቃል ወይም ደግሞ የዚህ ሐሳብ ጭብጡ የሆነውን ማስረዳት ነው። እግዚአብሔር የተመሰገነ ይሁን። አሜን። አሜን ነው ወይ? አሜን ነው ወይ? ዳዊት ትዝ ይላችኋል ጎልያድን ሲመታው በጣም ቀላል ነው ጎልያድ እና ጠጠር አለኝ ጠጠሩ ደግሞ የተቀባ ነው መንፈስ ያለበት ነው አላለም። ያለው አንድ ነገር ነው። ከአይደንቲቲ ጋራ ከሲቲዝን ጋር ነው ጦርነቱን ያገናኘው። ይሄ አለ የእስራኤልን አምላክ የሚገዳደር ወይም እስራኤልን የሚገዳደር ይሄ ማን ነው አለ። አሁን ዳዊት እስራኤላዊ ሆኖ ነው የመጣው። የሆነውን አውቆ ነው የመጣው። የሆነውን አውቆ ነው የመጣው። ሳኦልም እስራኤላዊ ነበረ ባይ ቻንስ። ነገር ግን የሆነውን አላወቅም። he was in position ፖዚሽኑም ነበረው፣ ንጉስም ነበረ፣ መምታትን የሚችል ነበር። ነገር ግን ሳኦል ማንነቱን ባለመረዳት ዲመንን ወይም ደግሞ ጎልያድን አጉልቶ በማየት ስለታወረ ማሸነፍ አልቻለም። ዳዊት ግን እንደዚህ አለ፣ እስራኤልንና የእስራኤልን አምላክ የሚገዳደር ይሄ ማን ነው? ዛሬ አለ በተገዳደረው በእስራኤል ጭፍሮች አምላክ ስም ምን እልበታለሁ አለ እመጣበታለሁ። ስለዚህ የእግዚአብሔርን ስም ብቻ አይደለም ዳዊት የጠራው ማንን ነው? የእስራኤልንም ስም ነው የጠራው። ለምንድን ነው የእስራኤልን ስም የጠራው? ምክንያቱም እግዚአብሔር በእስራኤል ስም ላይ በእስራኤል ማንነት ላይ አሸንፈሃል የሚል ማንነት አስቀምጦበታል። ታስታውሳላችሁ ያዕቆብን ሲባርከው ከዛሬ ጀምሮ ማን አትባልም አለ።
ያዕቆብ አትባልም፣ ማን ትባላለህ አለው። እስራኤል ትባላለህ። ከሰውም ከእግዚአብሔርም ጋር ታግለህ ድገሙት የመጨረሻውን አሸንፈሃል የሚለው ቃል እስራኤል ላይ ተቀምጧል። ስለዚህ ዳዊት አሸንፈሃል የሚለው ሎጎ ነው ይዞ የመጣው። በኢየሱስ ክርስቶስ ስም ስማችሁ አሸንፏል። አይደንቲቲያችሁ አሸንፏል። በኢየሱስ ክርስቶስ ሪዲም የሆነው ማንነታችሁ አሸንፏል። አሜን ነው ወይም አሜን ነው ወይ? ማንነቴ አሸንፏል ብል ኢየሱስ ክርስቶስ ጌታ ነው። ይሄ ባይሆን የአዲስ ኪዳን ትምህርት። ለዚህ ነው ማንም በክርስቶስ ቢሆን እና በወደደን በርሱ ከአሸናፊዎች ምን እንላለን? በወደደን በርሱ ከአሸናፊዎች ምን እንላለን? ይህንን ዓለም የሚያሸንፈው ምናችሁ ነው ይላል? እምነታችሁ ነው ይላል። ክብር ለኢየሱስ ይሁን። ስለዚህ በወደደን በርሱ ይህንን ዓለም ምን ብለነዋል? አሜን። እናሸንፈዋለን ወደፊት። No, it is not a hope. We already overcome this world. ይህንን ዓለም አሸንፈነዋል። በዚህ ሜንታሊቲ ነው በምድር ላይ እግዚአብሔር እንድንንቀሳቀስ የሚጠብቀን። ለአብርሃም የተነገረውን ቃል አንብቤ ዛሬ ሁለተኛውን ክፍል ጌታ ይመስገን አነባዋለሁ። እንደዚህ ይላል። እግዚአብሔር አብርሃምን አለው ከአገር ከዘመዶች ከአባት ቤት ተለይተህ እኔ ወደማሳይ ምድር ምን በል ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ። ዛሬ የምናየው የትኛው ነው? እባርክሃለሁ የሚለው ነው። ባለፈው ሳምንት አይተናል። ታላቅ ሕዝብ ምን እልሃለሁ? አደርግሃለሁ። ታላቅ ሕዝብ ምን እልሃለሁ? አደርግሃለሁ። ለምንድን ነው እግዚአብሔር ታላቅ ሕዝብ ያደረገው? አብርሃም ቤስት ስለነበረ አይደለም። አብርሃም ታናሽ ሕዝብ ስለነበረ ነው። በቃ ታናሹን ሕዝብ ብድግ አደረገና ታላቅ ሕዝብ አደረገው ማለት ነው። አብርሃም ለምንድን ነው ታናሽ ሕዝብ የነበረው? ጎሳው የተጠጋ ስለሆነ አይደለም። በአዳም በኩል ስለወደቀ ነው። የአዳም ውድቀት ነው አብርሃምን ታናሽ ያደረገው። ስለዚህ እግዚአብሔር የአዳምን ውድቀት መበቀል ስለሚፈልግ አብርሃምን ብድግ አደረገና አንተን ግን ታላቅ አደርጋለሁ አለ። አዳም ከኤደን ገነት ሲወጣ እንደነገርኳችሁ ኤፌሶን 2ን ጠቅሼላችሁ ነበረ ላስት ዊክ። ኤፌሶን 2 ላይ ምን ይላል? በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። ስለዚህ 3 ነገሮችን ሜንሽን አድርጌ ነበረ ላስት ዊክ። ሙታን ነበራችሁ። ሙታን ማለት ምን ማለት ነው? ተገንዞ ሳጥን ውስጥ የገባ ሰው ሳይሆን ሙታን ማለት ዲስፋንክሽናል የሆነ እየኖረ ምንም አይነት ተጽዕኖ የሌለው ማለት ነው። ስለዚህ ከዚህ በላይ ደግሞ ሞት የለም። ኦኬ፣ ከዚህ በላይ ሞት የለም። አንድ ሰው ሞተ የሚባለው ሳጥን ውስጥ ሲገባ አይደለም። አንድ ሰው ሞተ የሚባለው የተፈጠረበትን የህይወት ምክንያት አኮምፕሊሽ ማድረግ ሲያቅተው ነው። እስቲ ቀኝ እጆቻችሁን አንሱ። እኔ ሕያው ነኝ በሉ እስቲ። ይህንም በበቀል ነው ማለት ያ እኔ ሕያው ነኝ። የተፈጠርኩበትን ትልቅ አጀንዳ እፈጽማለሁ። እስቲ እኔ ሕያው ነኝ፣ እኔ ሕያው ነኝ፣ እኔ ሕያው ነኝ። ሃሌሉያ ሃሌሉያ ሃሌሉያ። ታስታውሳላችሁ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 11 ላይ በማርታና በማርያም መንደር ሲመጣ አላዛር ሞቶ ነበር እና አንተ በዚህ ቢሆን ኖሮ ወንድማችን ባልሞተ ነበር አለ። የኢየሱስ ክርስቶስ መልስ እንደዚህ ነው ያለው፣ ትንሣኤና ሕያው ወይም ትንሣኤና ሕይወት እኔ ነኝ። አሜን ነው ወይ? ስለዚህ ትንሣኤና ሕይወት ባለበት ሞት ኤግዚስት እንደማያደርግ ሄዶ አላዛርን ውጣ ብሎ አሳየው። አንተ ሕያው ነህ፣ ሞት አንተ አካባቢ ኤግዚስት አያደርግም። ሲበሉ እኔ ሕያው ነኝ፣ እኔ ሕይወት ላይ የሞት መንፈስ አይሰራም። ብዙ ጊዜ በጉባኤ ውስጥ እንደዚህ አይነት ትምህርት ትማራላችሁ። የሞት መንፈስ የሚያሳድዳት አንድን ሰው አያለው የሚል አንድ እንደዚህ አይነት ነገር ትሰማላችሁ። ዋት ግን the spirit of death ዲስፋንክሽናል የሚያደርግ ነው። እመነኝ፣ ዴቪል ህይወትህን መቀማት አይችልም፣ መንካት አይችልም። አይችልም። እስቲ አይችልም በሉ፣ እስቲ አይችልም በሉ። ነገር ግን ምን ያደርጋል? ዲሲቭ ያደርጋል፣ ያታልላል። የሞት መንፈስ ማለት ዝም ብለ ኖረ መሞት ማለት እሱ ነው። እሱ ኮንትሮል ሲያደርግ። ስለዚህ በበደላችሁና በኃጢአታችሁ ምክንያት ምንድን ነበራችሁ? ሙታን ነበራችሁ። ነገር ግን ከብዙ ምሕረቱ የተነሳ ከኢየሱስ ክርስቶስ ጋር ህይወትን ምን አለን ይላል። ሃሌሉያ
እስቲ ህይወት ተሰጥቶኛል በሉ። ህይወት ተሰጥቶኛል። So that life is not existence. ኤግዚስት ማድረግ አይደለም። ያ ህይወት ኤግዚስት ማድረግ አይደለም። There are so many people who can exist. በዚህ ምድር ላይ በዚህ ዓለም ላይ ኤግዚስት የሚያደርጉ የሚኖሩ ብዙ ሰዎች አሉ። ግን ሱሳይዳል የሆኑ ራሳቸውን የሚያጠፉ እየኖሩ ትርጉሙ የተቀሙ እየኖሩ የህይወትን ጉልበት የተቀሙ ኤግዚስት እያደረጉ ነገር ግን ኢንፍሉዌንስ ያቃታቸው ሰዎች አሉ። እንደዚህ አይደለም። በክርስቶስ ኢየሱስ የተሰጠን ህይወት ኤግዚስት የምናደርግበት ሳይሆን የምናሸንፍበት ህይወት ነው። አሜን ትላላችሁ? አሁን እኔ እስቲ ከኔ ጋር አውጁ። እኔ በሉ እስቲ ዝም ብዬ የምኖር ሰው አይደለም። አሁን ይህንን ትንቢት ላያችሁ ላይ ተናገሩ። እኔ ዝም ብዬ የምኖር ሰው አይደለም። የኢየሱስ ህይወት አለኝ። ሃሌሉያ! የኢየሱስ ህይወት አለኝ። ይሄን ደጋግመዋል። የኢየሱስ ህይወት አለኝ። ሺባካታራላባ የኢየሱስ ህይወት አለኝ። በዚህ ህይወት አሸንፋለሁ። በዚህ ህይወት እገዛለሁ። በዚህ ህይወት እበዛለሁ። በዚህ ህይወት ደስታን አገኛለሁ። በዚህ ህይወት ሰላምን አገኛለሁ። ሃሌሉያ! I have the life of Christ in the name of Jesus. Woohoo! ስለዚህ ታላቅ አደርግሃለሁ የሚለው አብርሃም ማነው? አዳም በመርገም ምክንያት በበላው ነገር ምክንያት ከዲያብሎስ በተካፈለው ሐሳብ ምክንያት ትንሽ ሆኖ ተሸናፊ ሆኖ በኃጢአት በመተላለፍ በዲያብሎስ እቅድ ታናሽ ሆኖ ከኤደን ገነት ወጣ። ስለዚህ እግዚአብሔር ኪዳኑን ሪስቶር ማድረግ ሲፈልግ አብርሃምን አገኘውና ያኛው ታናሽ ሆኖ ኢንዳፕ አድርጓል። አንተን ግን ታላቅ አደርግሃለሁ። በዚህ ምክንያት ነው አብርሃምን ታላቅ ያደረገው። ስለዚህ ያንን በዚህ ተነጋግረን ዛሬ የምንካፈለው እባርክሃለሁ የሚል ነው። በጌታ በኢየሱስ ስም እግዚአብሔር እንዲህ ብሏቸዋል። ኦልሬዲ ይላቸዋል አይደለም ስላላችሁ እኔ አሁን ስራዬ ማስታወስ ነው፣ ሪማይንድ ማድረግ ነው። እግዚአብሔር እንዲህ ብሏቸዋል። እባርካቸዋል፣ እባርካቸዋል ብሏቸዋል። እግዚአብሔር ምን ብሏቸዋል? እባርካቸዋለሁ ብሏቸዋል። ሃሌሉያ! ብዙ ጊዜ ስለ ብሌሲንግ ስናስብ ዛሬችን በደንብ አዳምጥ። ስለ ብሌሲንግ ስናስብ፣ ስለ መባረክ ስናስብ ብዙዎቻችን ራሱ እጃችንን ነው ምንዘረጋው እና የብሌሲንግ ኮንሰፕቱ ምን ይመስለናል? የሆነ ነገር መቀበል ይመስለናል። ብሌሲንግ ኮንሰፕቱ መቀበል ይመስለናል። ስለዚህ መቀበል አድርገን ስለምንጠብቀው ረጅም ዘመን መቀበል አድርገን ስለምንጠብቀው አናገኘው። ምክንያቱም የብሌሲንግ ኮንሰፕት መቀበል ሳይሆን መሆን ነው። ይራባሰል በቃ እኮ ስብከቴን እዚህ ጋር ራሱ ብጨርሰው it's so meaningful። መባረክ በሉ መሆን ነው። ሃሌሉያ! መባረክ በሉ መባረክ በሉ መሆን ነው። ሃሌሉያ! ባይ ዘ ዌይ አሁን ዝም ብዬ እንደ ምሳሌ ልስጣችሁ። የእነዚህ ዳይናስቲዎች የእነዚህ የእንግሊዝ ሮያል ፋሚሊዎች የትም ዓለም ላይ ለመሄድና ምንም ነገር ለማድረግ አይጸልዩም። ሄደው ያደርጉታል። የትኛውም ዓለም ላይ ለመሄድ አይጓጉም። ለምን? ኤኒ ታይም መሄድ ይችላሉ። ለምን? ገንዘብ ስላላቸው አይደለም። ዳይናስቲ የሮያል ፋሚሊ ስለሆኑ ነው። ለነሱ ዝግ መንገድ የለም። you don't understand። አንተ አላወቀውም እንጂ በክርስቶስ ኢየሱስ ደም የተቀደደልህ መንገድ የሮያል ዌይ ስለሆነ there is no closed way። ላንተ የተዘጋ በር የለም። ይህንን አምነኸኛል። ስለ ዳይናስቲ ሳወራ፣ ስለ ሮያል ፋሚሊ ሳወራ አምነኸኛል። ቢካዝ አድርገውታል፣ ያደርጉትማል። ስለ ራስ መቀበል ግን አትችልም። ኢየሱስ ክርስቶስ የነገስታት ንጉስ ነው። ነገስታቶች እነዚህ ናቸው። አንተ ካልሆንክ ንጉስ፣ የነገስታት ንጉስ የሚሆነው የማን ነው? ኢየሱስ በሉ እስቲ። የኔ ንጉስ ነው፣ የነገስታት ንጉስ ነው። you are the family of the royal. You are a family of dynasty. Oh hallelujah! ክብር ለኢየሱስ ይሁን። ስለዚህ መባረክ ማለት
መሆን እንጂ መቀበል አይደለም። ምክንያቱም መቀበል is very elementary ነገር ነው። በጣም ተራ ነገር ነው። ለምን መሰለ? ከሆንክ ትቀበላለህ። ከሆንክ ያንተ ነው። ነኝ በሉ እስቲ የኔ ነው። ነኝ በሉ እስቲ የኔ ነው። ሃሌሉያ። እባርክሃለሁ አለ። ለምንድን ነው እባርክሃለሁ ያለው? ምክንያቱም አዳም ተረግሞ ትንሽ ሆኖ ወጥቷል። ተረግሞ እስቲ ተረግሞ በሉ እስቲ ተረግሞ በሉ እስቲ። እርግማን ማለት ኦሪጂናሊ የነበረህን ፕሪቪሌጅ ማጣት ማለት። እርግማን ማለት ይድፋ ድፍት ያርገ የአባቴ አምላክ እንደዛ አይደል። እርግማን ማለት መጀመሪያ የሮያል የዳይነስቲ የግሎሪ ፕሪቪሌጅ ካለ ከተረገምክ ያንን ፕሪቪሌጅ አትኖረው። ወይም መረገም ማለት ለአንድ ታላቅ ቁም ነገር አለመሆን ማለት። መባረክ ማለት ደግሞ ትርጉሙ ራሱ መለየት ማለት። ለምን? ለአንዳች ትልቅ ቁም ነገር መለየት ማለት። ስለዚህ አዳም ሲረገም የእግዚአብሔርን ችሎታ እንዳይኖር ነው የተረገመው። የእግዚአብሔርን ዶሚኔት የማድረግ ችሎታ፣ ገቨርን የማድረግ ችሎታ። ዘፍጥረት 1:26 ላይ እግዚአብሔር ምን ብሎታል? በደንብ ስሙኝ። this is very foundational። ዘፍጥረት 1:26 ላይ ኑ ሰዎችን እንደ መልካችን እንደ ምሳሌያችን እንፍጠር እነሱም ይግዙአል። እግዚአብሔርም ባረካቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም አላቸው ይላል። ስለዚህ እግዚአብሔር ባረካቸው ይላል። ሲባርካቸው ሰጣቸው አይደለም የሚለው፣ ገዢ አደረጋቸው። he made them into being, he bring them into being። ማንነት ነው የሰጣቸው፣ ስጦታ አይደለም የሰጣቸው፣ አደረጋቸው፣ ገዢ አደረጋቸው። ዘፍጥረት 1:26 ላይ ሰው በፍጥረቱ የሆነ ነው፣ የተባረከ ነው፣ የሆነ ገዢ የሆነ ኃይለኛ የሆነ አስፈሪ የሆነ ኮንትሮለር ገቨርነር የሆነ ነው። ሃሌሉያ። እግዚአብሔር ዘፍጥረት 1:26 ላይ ለሰው ልጅ ቤት አልሰጠም፣ ወርቅ አልሰጠም፣ በጣም ውድ ስጦታዎችን አልሰጠም። አይደንቲቲ ነው የሰጠው፣ ማንነት ነው የሰጠው። ስለዚህ የሰው ልጅ ሲወድቅ ዘፍጥረት 1:26 ላይ ከወደቀ በኋላ ከዚያ ግሎሪ ከዚያ ማንነት ከወደቀ በኋላ እንኳን ሊገዛ ቀርቶ ኃጢአት የሚገዛው ዲያብሎስ የሚገዛው ማናቸውም የምድር ሲስተሞች የሚገዙት ሆነ። ስለዚህ እግዚአብሔር አብርሃምን አገኘውና ያኛው በመረገም ፕሪቪሌጁን አጥቷል፣ የመግዛት ፕሪቪሌጁን አጥቷል። አንተን ግን እባርክሃለሁ። ምን ማለት ነው? የመግዛት ፕሪቪሌጁን እንደገና ሰጥሃለሁ። በጌታ በኢየሱስ ለአዲስ ኪዳን ለኛ የተሰጠው የእንደገና ቻንስ ነው። የመግዛት ቅባት ነው። የመግዛት ህይወት ነው። የመግዛት ጉልበት ነው። ኦ ሃሌሉያ። ለዚህ እግዚአብሔር ቃል ባይዘወይ ቆይ ነግራቸዋል። አብርሃምን እግዚአብሔር እባርክሃለሁ ነው ያለው። it is a hope። ባርክሃለሁ ነው ያለው። አብርሃም እባርክሃለሁ የሚለውን የተስፋ ቃል በእምነት ተቀበለ። ሮሜ 4 ላይ ግን ምን ይላል? አብርሃም አመነ ጽድቅ ሆኖ እንግዲያውስ አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለው ቃል ለአብርሃም ብቻ የሚሰራ አይደለም። ነገር ግን በክርስቶስ ኢየሱስ አምነን የዳንን ለእኛም ይቆጠርልን ዘንድ አለው ይላል። ምን ማለት ነው? ለእኛ ተቆጥሮልናል። ገስዋት አብርሃም ያመነው ያንን ብለሲንግ እኛ እንድንኖረው ነው። እሱ ምልክት ሆኖ ነው ያለፈው። የሚኖሩት ግን እኛ ነን። ኢን ጂሰስ ኔም አሜን ትላላችሁ ወይ? ለዚህ ነው እኮ ኢየሱስ ክርስቶስ እንደዚህ አለ። አብርሃም ይህንን ቀኔን ሊያይ ናፈቀ አለ። ይህን ቀኔን ሊያይ ናፈቀ። ምክንያቱም ትክክለኛ ዶሚኔሽን፣ ትክክለኛ ገቨርኒንግ፣ ትክክለኛ ኮንትሮሊንግ፣ ትክክለኛ ኃይል፣ ትክክለኛ ስልጣን አዲስ ኪዳን ውስጥ ነው የሚሆነው። አብርሃም ይህንን ቀን ማየት ናፍቋል። እናንተ ግን ታደላችሁት አላቸው ደቀ መዛሙርቱ። ሃሌሉያ። እስቲ እኔ በሉ እስቲ ታድያዋለሁ። እስቲ እኔ በሉ እስቲ ታድያዋለሁ።
ለዚህ ነው ደቀ መዛሙርቶቹን ጠራና እንዲህ አላቸው፣ እናንተ ልታዩ ያያችሁትን ሊያዩ የሚወዱ ብዙ ነበሩ። እናንተ ልትሰሙ የታደላችሁትን ሊሰሙ የሚወዱ ብዙ ነበራቸው። እናንተ ግን በነፃ አገኛችሁታል። እኔ ነግራችኋለሁ፣ ኤቭሪ ብሌሲንግ፣ ኤቭሪ ፓወር፣ ኤቭሪ ኦቶሪቲ በእነ አብርሃም በብሉይ ኪዳን ዘመን የተለቀቀው እኛ እንድንሰለጥንበት ነው። አሜን ነው ወይ? ስለዚህ እባርክሃለሁ አለ። መባረክ ማለት መሆን እንጂ መቀበል አይደለም። ከኔ ጋር በሉ፣ መባረክ ማለት መሆን ነው። ምን መሆን? ገዢ መሆን። ምን መሆን? ኃይለኛ መሆን። ምን መሆን? የተባረከ መሆን። ምን መሆን? አንስቶፐብል መሆን። ሃሌሉያ ሃሌሉያ። በአንድ ምሳሌ ላስረዳችሁ። ይህንን ቃል ብናነበው ደስ ይለኛል፣ ሁል ጊዜ ስለምወደው። ሉቃስ 15ን ስለ ጠፋው ልጅና እቤት ስላለው ልጅ መባረክ ምን እንደሆነ ኤግዛክትሊ ያሳየናል። ከዛ በኋላ አንድ ቃል ኢሳይያስ ላይ አነብላችሁና ያንን ዲፋይን አድርጌ እንጨርሳለን፣ እንዘጋለን ማለት ነው። የዛሬው ትልቁ የመልእክታችን ክፍል መባረክ መሆን እንጂ መቀበል አይደለም። ያ ማለት አንቀበልም አይደለም። መቀበል ራሱ ነው የሚፈልገን፣ እኛ አይደለም መቀበልን የምንፈልገው። ምክንያቱም እግዚአብሔር ለሆኑት ነው የሚሰጠው። ባለፈው አርብ አስተምሬዋለሁ። እባክህ ልጄን ፈውስልኝ አጋንንት ይጥላታል ባለችው ጊዜ ያቺ የቂሮናዊት ምናምን ሴት የልጆችን ለውሾች ልሰጥ አይገባኝም፣ እኔ የተላኩት ለማን ነው አለ? ለልጆች ነው አለ። አየ፣ ትክክል ነው። ኢየሱስ ሊሰጥ የመጣው ለማን ነው? በሉት እስቲ። ስለዚህ ልጅ ከሆንክ ሊሰጥ መጥቷል ማለት። ስለዚህ ኢየሱስ ክርስቶስ ያለው እንደዚህ ነው፣ ይዤ የመጣሁት ለማን ነው አለ። አሜን ትላላችሁ? ለምንድን ነው ለአንቺ አልሰጥሽም? ልጅ አይደለችም። ስለዚህ ልጅነትን ነው ግሎሪፋይ ያደረገው እዛ ጋር። ስለዚህ እግዚአብሔር እያንዳንዱን ብለሲንግ ላንተ ሴቭ አድርጎልሃል፣ ላንተ ይዞልሃል። ይህን ታምናላችሁ? ይሄ ነው በቃ ክርስቲያኒቲ፣ ይሄ ነው መሆን ነው፣ ልጅ መሆን ነው። ለዚህ ነው ይህም በደህንነት ትምህርታችሁ ተምራችሁታል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች እንዲሆኑ ምንን ሰጣቸው? ሃሌሉያ አሜን። ልጅነትና ስልጣን የኛ ነው። ልጅነትና በረከት የኛን፣ ልጅነትና መትረፍረፍ የኛን፣ ልጅነትና ጤንነት የኛን። ሃሌሉያ። ላንብብላችሁ፣ ይህንን በብዙ ምሳሌ ላስረዳችሁ እፈልጋለሁ። እንዲህ አለ፣ አንድ ሰው 2 ታናሽ ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀን በኋላ ታናሽ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያ እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ራብ ሆነ፣ ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡ ተመልሶ እንጀራ የሚተርፋቸው የአባቴ ሙያተኞች፣ እስቲ የአባቴ በሉ እስቲ በሉት እስቲ በሉት እስቲ። በጣም የሚገርማቸው እንጀራ እኛ ቤት ብዙ ነው አይደለም ያለው፣ ቤት ውስጥ ስላለው እንጀራ አይደለም ያለው። ሜንሽን ያደረገው ማንን ነው? አባቱን ነው። የአባቴ ቤት እንጀራ ትርፍ ነው አለ። ከዛ አባቴ የሚል መብት የሰጠው ማን ነው? ጽድቁ አይደለም፣ ምክንያቱም በትኗል። ጽድቁ አይደለም፣ ምክንያቱም አመንዝሯል። ጽድቁ አይደለም፣ ተካፍሎ ጠፍቷል። ጽድቁ አይደለም፣ ከአባቱ ፕሬዘንስ ርቋል። አባቴ ማለት መብት የሰጠው ግን የማይፋቅ ልጅነቱ ነው። In Jesus name you are a child of God. የማይፋቅ ልጅነቱ ነው። እስቲ ልጅነቴ በሉ እስቲ አይፋቅም። እስቲ ልጅነቴ በሉ እስቲ አይፋቅም። ሃሌሉያ ክብር ለኢየሱስ ይሁን።
ከዛ ይሄ ልጅነት እንደማይፋቅ ኢየሱስ ክርስቶስ አጠንክሮ ሲናገር እንደዚህ ያለው ይሄ ልጅ እየጸለየ ሪሊጂየስ ሆኖ ሃይማኖተኛ ሆኖ ከዚህ በኋላ እኔ ልጅ ልባል አይገባኝም ባሪያ ነው መሆን የሚገባኝ ባሪያ ልሆን እለዋለሁ ብሎ ሄደና ከዛሬ ጀምሮ ምናምን ሳይጨርስ ገና አባቱ አቀፈው ይላል። ለምን ያ ጸሎት እቤት አይሰራማ? አባት ፊት ያ ጸሎት አይሰራም። አባት ፊት የሚሰራው ልጅነት ብቻ ነው። በልጅነት ያልተቀበልከውን በጸሎት መቀበል አትችልም። ለምን? ልጅነት ከጸሎት ይበልጣል። እስቲ በጎን ያለውን ሰው በልጅነት በለው እስቲ ያልተቀበልከውን በጸሎት መቀበል አትችልም። ሃሌሉያ ልጆች ነን፣ እግዚአብሔር ይባረክ። ልጆች ነን፣ እግዚአብሔር ይባረክ። ልጆች ነን፣ እግዚአብሔር ይባረክ። ሃሌሉያ ባይዘወይ በጌታ በኢየሱስ ስም ብለህ ከምትገስጽ ይልቅ አጋንንትን የሚያወድመው ትልቁ ትምህርት እኔ የእግዚአብሔር ልጅ ነኝ የሚለው። ሃሌሉያ እኔ የእግዚአብሔር ልጅ ነኝ። እስቲ እኔ የእግዚአብሔር ልጅ ነኝ በሉ። እግዚአብሔር ይወደኛል። ሃሌሉያ ግሎሪ ቱ ጋድ። ስለዚህ መባረክ መሆን ነው። ይህን ሰው አባትየው አልረገመው፣ ለሐሳቡ ለፈቃዱ ግን አሳልፎ ሰጠው። ከዚያ በኋላ ይሄ ልጅ ወደ አእምሮ ተመለሰ። ምን ማለት ነው? you shall know the truth set you free ይላል የእግዚአብሔር። እውነትን ታውቃላችሁ፣ እውነትም አርነት ያወጣል። ወደ ልቡ ተመለሰ፣ ወደ ትሩዝ ተመለሰ፣ ወደ አባቱ ተመለሰ። in his original creation ወደ ኦሪጂናል ኔቸሩ ሲመለስ ታቀፈ፣ ቀለበት ተሰጠው፣ ፍሪዳ ታረደለት። every blessing every provision ማናቸውም አቅርቦቶች ልጅ ስለሆንክ የሚሆኑ ናቸው። እስቲ እኔ ልጅ ነኝ በሉ። እስቲ በረከት እጠብቃለሁ በሉት። እስቲ እኔ ልጅ ነኝ፣ ጤንነትን እጠብቃለሁ። እኔ ልጅ ነኝ በሉ። እስቲ ታላቅ ኢኮኖሚ በሉ፣ አትፍሩ። ታላቅ ኢኮኖሚ ወደ እኔ ይመጣል። እስቲ እኔ ልጅ ነኝ በሉ። እስቲ እኔ ልጅ ነኝ በሉ። ሃሌሉያ ባይዘወይ ብዙ ሰዎች ልጅነታችን ክርስትናችን እግዚአብሔርን አንድ ነገር እጅ ጠምዝዘን የምንቀበል ኖ፣ ልጅነት መቀበያ ነው፣ አይዲ ነው። ለምን? ለልጆች ነው ይዤ የመጣሁት። ከዚያስ በኋላ ያልጠፋው ልጅ እንደዚህ አለ፣ አባቴ ሆይ እኔ እንደ ባሪያ ሰርቭ አደረኩ አለው። እንደ ባሪያ ሰርቭ አደረኩ፣ አንዲት ጊደር እንኳን አላረድክልኝም አለ። you are with me, you were with me but you don't know አለ። አላወክም፣ አንተ እዚህ ነህ አለ። ሁሉ ያንተ ነበር አለ። የጠፋው ልጅ መጣ፣ ገባው፣ በላ። በቃ ሲገባህ ትበላለህ። in Jesus name አይምሯችሁ ይከፈትላችሁ። ሲገባችሁ ትኖራላችሁ። ሲገባችሁ ትኖራላችሁ። ሲገባችሁ ትኖራላችሁ። ስለዚህ እባርካለሁ አለው አብርሃምን። ምን ማለት ነው እባርካለሁ? እለይሃለሁ። ምን ከነበርክበት የማትገዛ የማትረባ የማትባዛ ከነበርክበት ከዚያ እለይሃለሁ። ይሄ የአብርሃም በረከት የኛ በረከት ነው። ክብር ለኢየሱስ ይሁን። ሁለተኛው ፖይንቴ እባርካለሁ የሚለው ቃል የእግዚአብሔር አድርጎናል። ሃሌሉያ። አንድ ቃል ተወዱታላችሁ አይደል? እንደዚህ ይላል፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እንደውም ይሄንን ለስጋ ለነፍስ ለመንፈሳችሁ ለመናፍስቶች ሁሉ አነባዋለሁ። መዝሙር 91 እስቲ እናንብብ። መዝሙር 91 አነባዋለሁ። ሚካ ታራባሳ እንዳላባይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ እግዚአብሔርን አንተ መታመኛዬ ነህ፣ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ምን ይልሃል? ያድንሃል። በላባዎቹ ምን ይልሃል? በክንፎቹ በታች ምን ትላለህ? ትተማመናል። እውነት እንደ ጋሻ ምን ያደርጋል? ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን ምን አትልም። በአጠገብሽ በቀኝም 10 ሺህ ምን ይላሉ? ወደ አንተ ግን ምን አይሉ? እያወጅ ነው። ሃሌሉያ። በአይን ብቻ ትመለከታል፣ የኃጢአትን ብድራት ታያለ። ሃሌሉያ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ ሃሌሉያ። መባረክ ማለት ከእግዚአብሔር ዘንድ መጠጊያን ማግኘት ማለት ነው። ሃሌሉያ።
አሁን ይሄ መጠጊያ የሚለውን በሞደርን ላንጉጅ ላውራ። ሞደርን ቋንቋው መጠጊያ ማግኘት ማለት ምን ማለት ነው? to be a citizen of the highest kingdom ሲቲዝን መሆን ማለት ነው። አሁን ለምሳሌ አሜሪካ ውስጥ ሄዳችሁ እንትን ጠይቃለሁ ስትሉ ምንድነው የምትጠቀሙት ቃል? ጥገኝነት። ራይት አይደለም የሚባለው? ምንድነው ጥገኝነት? ጠየቅ አይደለም የሚባል? ሌላ ጠየቅ የሚባል ነገር ሰዓት ጠየቅ ይባል። ጥገኝነት ነው የምትጠይቁት አሜሪካ ሄዳችሁ። ምን ማለት ነው? እዛ ሻዶ ውስጥ፣ እዛ ኢኮኖሚ ውስጥ፣ እዚያ ሞደርኒቲ ውስጥ፣ እዚያ ኢኮኖሚ ውስጥ፣ እዚያ ሀገር ውስጥ መሆን ትፈልጋላችሁ። በጣም የሚገርመው ሰው ሁሉ የሚጓጓለት ዓለም ይሄ ነው፣ አሜሪካ ይባላል። ግን የእግዚአብሔር ቃል ምን ይለናል? በልዑል መጠጊያ የሚኖር ሃሌሉያ፣ በልዑል መጠጊያ ሁሉን በሚችል ስሙ። አሜሪካ ሊታከም ሄዶ የሞተ አለ፣ ሊኖር ሄዶ ራሱን ሱሳይድ ያደረገ አለ፣ ሊኖር ዲፕሬሽን ውስጥ የገባ አለ፣ ሊኖር ሄዶ ደሃ የሆነ አለ። እኔ ምስክር ነኝ። ሊኖር ሄዶ ግራ የገባው አለ። መግባት ብቻ ሳይሆን ግራ የገባው። በልዑል መጠጊያ የሚኖር ግን በልዑል መጠጊያ የሚኖር ግን ሁሉንም በሚችል አምላክ ስትጨነቅ እረፍትን ይችላል። ሃሌሉያ። ስታለቅስ ማጽናናት ይችላል። ስታጣ መስጠት ይችላል። ስትታመም ማከም ይችላል። የሆነ ነገር ስትሆን የሆነ ነገር ማድረግ ይችላል። ሁሉን በሚችል አምላክ ሃሌሉያ። እግዚአብሔር እንዲህ ይላችኋል፣ ባርካችኋል፣ ባርካችኋል። ምን ማለት ነው? you are a citizen ማለት ነው። ሃሌሉያ፣ ሃሌሉያ። ሌላ ሁለተኛውን የሲቲዝን ነገር ልንገራችሁ። አንደኛ ኮምፔር አድርግ። በምድር ላይ የሆነ ሀገር ታላቅ ሀገር ሲቲዝን ስትሆን you are nothing, you are nobody። ማንም አትሆንም። ውስጥ ማይንድ እስካልተቀየረ ድረስ ምንም ነገር አታመጣም። እግዚአብሔር ጋር ግን ስትጠጋስ ሪፍሬሽ የሚያደርገው አይምሮ ነው። ማይንድ ይታደሳል። እግዚአብሔርን አታመሰግኑም? በልዑል መጠጊያ ውስጥ ናችሁ እኮ። ሃሌሉያ። መጠጊያ አግኝተናል። ሃሌሉያ። እኔ ለአንድ ሰው መጸለይ ይፈልጋል። የጨነቀው ግራ የገባው ወዴት ልሄድ ግራዬን ቀኜን አላቅም የሚል ሰው አለ። በዚህ ቃል ዛሬ ማታ እገላግለዋለሁ። አም ቴሊንግ ዩ እገላግለዋለሁ። የእግዚአብሔር ቃል እንዲህ ይላል፣ እኔ አልተፈላሰፍኩም። በልዑል መጠጊያ የሚኖር ሬባ ሳላባየ። ይሄ ዝርዝር አያስፈልገውም፣ ፖይንት አያስፈልገውም፣ በእውነት ትምህርት አያስፈልገውም። ቃሉ ብቻ በቂ ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ኦ ሃሌሉያ። መጠጊያ አገኘን፣ ማረፊያ አገኘ። ታስታውሱ እንደሆነ በለዓም የእስራኤልን ሕዝብ ሊረግም በወጣ ጊዜ አየውና እርገምልኝ ብሎ ተከፍሎ ተራራ ላይ የእስራኤልን ሕዝብ አየ። ይሄ የእስራኤል ሕዝብ ያን ጊዜ ጾም ጸሎት ይዞ እየጸለየ እየተጋ የጠላትን ሥራ እያፈረሰ አልነበረም። አመፀኛ፣ ለእግዚአብሔር የማይታዘዝ ግራ ቀኙን የማያውቅ በደመ ነፍስ የሚሄድ ግን የኪዳን ሕዝብ ነው። ልክ ሊረግመው ሲል እንደዚህ ያለው፣ ይህ ሕዝብ አንድ ጊዜ ተባርኳል፣ ልትረግመው አትችልም። አንዳንድ እቃዎችን አይታችኋል፣ አንዳንድ ሰዓቶችን አይታችኋል። ውሃ ውስጥ ብትከቷቸው ዋተር ፕሩፍ ናቸው። ውሃ ውስጣቸው አይገባም፣ አንስታችሁ ማድረግ ትችላላችሁ። እግዚአብሔር ያደረገን ከርስ ፕሩፍ ነው። ከርስ ፕሩፍ አድርጎናል። ሃሌሉያ። የሆነ ነገር ውስጥ ብትገባ ምንም መሆን አትችልም። ኦ ሃሌሉያ። እንደዛ የተሰሩ እቃዎች አሉ። አንዳንድ ስልኮችን አይታችኋል። ውሃ ውስጥ ከተቷቸው መልሳችሁ ትነጋገሩበታል። ለምን? ዋተር ፕሩፍ ተደርገው ተሰርተዋል። አንተም ከርስ ፕሩፍ፣ ፖቨርቲ ፕሩፍ፣ ዳርክነስ ፕሩፍ፣ ጨለማ እንዳይገባብህ፣ መርገም እንዳያገኝ፣ እውነቴን እኮ ነው የምልህ፣ ሁከት እንዳያገኝ። ለምን? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እየፈራ ያድራል አይልም። ስለዚህ አለው ለባላቅ እንደዚህ አለ፣ እግዚአብሔር አንድ ጊዜ ባርኮታል፣ ልረግመው ምን አልችልም። አንድ ጊዜ ምን ብሎታል?
ይህንን ደግምላቸው። አንድ ጊዜ ምን ብሎታል? አንድ ጊዜ ምን ብሎታል? ሃሌሉያ። ለመርገም አትመችም። በቃ አንተ አሁን ለድግምት አትመችም፣ ለሟርት አትመችም። ታውቃላችሁ አንዳንድ ስጋ አኞ ነው። አኝከ ትተፈዋለህ፣ ጥርስ አይችለው። ልክ እንደዛ ጠላት መንጋጋ ውስጥ አንተ ልክ እንደዛ ስጋ ነህ፣ አኞ ነህ። አንተን ማኘክ አይችልም፣ አንተን መዋጥ አይችልም። በናዝሬቱ በኢየሱስ ክርስቶስ የምትኖረው በልዑል መጠጊያ ውስጥ ነው። አብርሃም እንደዚህ ያለ እባርካለሁ። To be blessed is to be who you are before. መባረክ ማለት ኦሪጂናሊ የነበርከውን መሆን ማለት ነው እንጂ መቀበል አይደለም። ስለሆንክ ትቀበላለህ እንጂ ተቀብለህ አትባረክም። በእግዚአብሔር መንግስት ውስጥ ወይም በኪንግደም ውስጥ ተቀብሎ የተባረከ የለም፣ ሆኖ የተባረከ ነው። ልጆቹ አደረገ። ክብር ለኢየሱስ። እስቲ ሆንኩኝ በሉ እስቲ። አንድ ቃል ላንብላችሁ። very interesting actually በኋላ ስንጸልይ መዝሙር 91ን ብንጨርሰው በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ኦ ሃሌሉያ። የኢሳይያስ ትንቢት ምዕራፍ 43 ከቁጥር 1 ጀምሮ ኢየሱስ ጌታ ነው እስከ 6 እስከ 7 አነባዋለሁ። እንዲህ ይላል፣ እናንተ ከኔ ጋር አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይልሃል፣ ተቤዥቼሃለሁና ምን አትበል፣ በስም ጠርቼሃለሁና አንተ። በቃ ይሄን ነው እንፈልገው። አንተ የማን ነህ? እስቲ አንተ የማን ነህ? ሃሌሉያ ሃሌሉያ። አንድ ነገር ልንገራችሁ። ማንም ሰው በድሮ ጊዜ ርስትህን በህጋዊ መንገድ ክሌም ማድረግ ትችላለህ። ራይት ጣልከውን። አሁንም ቢሆን የሆነ ንብረት ያንተ ሆኖ ግን ሰዎች ወስደውት ህጋዊነቱ ወይም ደግሞ ወረቀቱ ዶክመንቶቹ አንተ ጋር ኖረው ቴክኦቨር ተደርጎብህ ኮርት ሄዶ የሚያሸንፈው ቤት ውስጥ የሚኖረው ነው ወይስ ዶክመንት የያዘው ነው? ዶክመንት የያዘው ነው። ራይት። ስለዚህ እግዚአብሔር አብርሃምን ወይም ዘሩን እንደዚህ አለ፣ አንተ የማን ነህ አለው። አይ ክሌም ዩ አር ማይን። ምን ማለት ነው? መርገም አንተን ክሌም ማድረግ አይችልም። የእኔ ነህ። ሞት አንተን ክሌም ማድረግ አይችልም። ምክንያቱም የእኔ ነህ። ሃሌሉያ። ሰይጣን አንተን ክሌም ማድረግ አይችልም። የማን ነህ? የእኔ ነህ። መባረክ ማለት ምንም ላለመሆን የእግዚአብሔር መሆን ማለት። ሃሌሉያ። በአንተ ህይወት ላይ እኔ አንዳንዶቻችሁ እንዲህ ትላላችሁ፣ የሆነ ነገር ጀምርና ፌል ያደርግብኛል። የሆነ ነገር ጀምረሽ ፌል የሚያደርግብሽ፣ ጀምረሽ ፌል የሚያደርግብሽ፣ ጀምረሽ ፌል የሚያደርግብሽ። ሉክ መንፈሳዊ ዓለም ውስጥ እንደዚህ አይነት አሰራር የለም። ጀምረው ፌል የሚያደርግባቸው እዛ ዳርክነሱ ዓለም ውስጥ ነው። አንተ ምክንያቱም የእግዚአብሔር ህይወት የለም። ባይዘው ባይብል ውስጥ ራሱ የለም ይሄ ጀምሮ ፌል ማድረግ ምናምን አይዲያውም የለም። እግዚአብሔር ግን እንዲህ ይላቸዋል፣ አንተ የኔ ነህ። ሃሌሉያ። እስቲ አንተ የኔ ነህ በሉት እስቲ። ኢየሱስ ክርስቶስ ጌታ። እናንተ የጌታ ናችሁ። ሪል ምሳሉ ዓለም ሳሉ ዓለም ሳል የሆነ የማይነጥፍ ዓለም ሳል እንጂ ሳል አይምሮ ውስጥ የማይወድቅ የማይሸነፍ ዓለም ሳል። አንተ የኔ ነህ ሲል እያለ ያለው አትወድቅም ነው። እኔ እኮ አይደለሁም ይሄንን ያልኩት። ይሄው ደግሜ ላንብላችሁ። አንተ የኔ ነህ። በውሃ ውስጥ ባለፈ ጊዜ እኔ ካንተ ጋር እሆናለሁ። በወንዞች ውስጥ ባለፈ ጊዜ ምን አትልም? አሰምጥም። አንተ ኢኮኖሚ እንዲሰምጥ ማን ነው የነገረ? አንተ የኔ ነህ አለና ውሃው ላይ መሄድ ትችላለህ። እንዴት ሲል አትሰምጥም። ምክንያቱም ኦልሬዲ የኔ ሆነሃል። ክብር ለእግዚአብሔር ይሁን። ሉክ እግዚአብሔር ያስቀደመው ሚራክሉን አይደለም። በስም ጠርቻለሁ በውሃ ላይ በሄድክ ጊዜ አትሰምጥም፣ እንደሱ አይደለም ያለው። በስሙ ከጠራው በኋላ ክሌም አደረገው፣ የኔ ነህ አለው። የኔ ከሆንክ በኋላ ግን መስጠም አትችልም። ሃሌሉያ። አንተ የኔ ነህ ማለት ወደ እርሱ መጥራት ነው አይደለም? ነው በሉኝ እስቲ። ለዚህ ነው ጴጥሮስም መጣና እንደዚህ አለው፣ በባህር ላይ እየተናወጠ ያለ ጴጥሮስ ና
ወዴት ነው ና ያለው? ወደ ራሱ ነው የጠራው። ስለዚህ ወደ እሱ እየሄደ መስጠም አይችልም። ምክንያቱም ና ብሎታል። ወደ ራሱ ነው የጠራው። በጌታ በኢየሱስ ክርስቶስም ተባርከሃል። የጌታ ሆነሃል። ተባርከሃል። የጌታ ሆነሃል። በባህሩ ላይ መሄድ ትችላል። ሰዎች የሰጠሙበት አንተን አያሰጥምም። በእሳት ውስጥ ባለፈ ጊዜ ምን አይልህም ይላል። እዚሁ ክፍል ላይ ነው የሚለው። አያሰጥምም። በእሳት ውስጥ በሄድክ ጊዜ ምን አትልም፣ አያቃጥልም። ነበልባሉ ምን አይልህም። ሃሌሉያ። መባረክ ማለት የእግዚአብሔር ንብረት መሆን ነው። በዋናነት to be the child of God። መባረክ ማለት መቀበል አይደለም። ለዚህ ነው የመባረክን ኮንሰፕቱን ስታችሁ የምትጠብቁ ከሆነ እየተሸወዳችሁ ትኖራላችሁ። መጀመሪያ የእግዚአብሔር በመሆንህ ኢንጆይ ያደርግ። ከዚያ ብሌሲንግ እየመጣ አንተኑ ኢንጆይ ያደርጋል። ምንድነው? ማግኔቲክ የሆነ ፐርሰናሊቲ እንዲኖርህ እግዚአብሔር ይፈልጋል። ነገሩን የሚስብ እንጂ አንተ የምትሳብ አይደለም። አሜን ትላላችሁ? ለዚህ ነው ሲድራቅ ሚሳቅ አብድናጎ አንተ ላቆምከው ምስል ምን አንልም አንሰግድም አለ። ለምንድን ነው ሲል አምላክ አለን ነው። we belong to Jehovah። እኛ የእስራኤል አምላክ ምንድነን? ልጆች ነን። እግዚአብሔር የኛ ነው። እኛ የማን ነን? የእግዚአብሔር ነን። ስለዚህ እነዚህ ሰዎች ባይዘው እንደነሱ ብዙ እስራኤላውያኖች ሰግደዋል። ያልሰገዱት ሶስቱ ብቻ ናቸው። ሲድራቅ ሚሳቅ አብድናጎ የኔ እግዚአብሔር የኛ ነው። እግዚአብሔር የሚባል አምላክ አለን። እኛም ደግሞ የእግዚአብሔር ነን እንጂ ይህንን አማልክት አናቀውም ሲሉ ነበልባል ውስጥ ከተቷቸው። ወክ ማድረግ ጀመሩ። በነበልባል ውስጥ ባለፈ ጊዜ አይፈጅም ማለት አንተ የእግዚአብሔር ከሆንክ እሳቱ ላንተ ነው የሚሰራው። የተሰሩበትን ነገር እሳቱ ምን አለው? በጠሰው። የዚህ ዓለም ክፉ ሲስተም ላንተ ይሰራል። ምክንያቱም አንተ የእግዚአብሔር ነህ። እኔ የተባረኩ ነኝ ምክንያቱም የእግዚአብሔር ነኝ። በሉ እስቲ እኔ የተባረኩ ነኝ ምክንያቱም የእግዚአብሔር ነኝ። ስለዚህ እነሱን እንዲያጠፋ የነደደው እሳት እስራታቸውን በጠሰላቸው። every evil thing works for you። ላንተ እንዲሰራ ታደርገዋል። ክብር ለእግዚአብሔር ይሁን። ለዚህ ነው የመጨረሻ ጥቅሴ ይሄ ነው። እግዚአብሔር አምላክህ ወዶሃልና እርግማኑን በረከት አደረገልኝ። በዚህ ዓለም ላይ ስትኖር የተባረክነ። የተባረከ ማለት ምን ማለት ነው? እግዚአብሔር የሚባል ስም ያለው ማለት ነው። ክብር ለኢየሱስ ይሁን። እስቲ እግዚአብሔር የሚባል ስም አለኝ በል። ኢየሱስ የሚባል ስም አለኝ በል። ስለዚህ እባርክሃለሁ ሲል የኔ አደርግሃለሁ ነው። ርስቴ ትሆናለህ ነው። ያለኝ ያንተ ይሆናል ነው። አካፍልሃለሁ ነው። ኦ ሃሌሉያ! ክብር ለእግዚአብሔር ይሁን። የመጨረሻ ነገር ላንብላችሁ። እንደዚህ ላይ ነበልባሉ አይፈጅም ካለ በኋላ እኔ የእስራኤል ቅዱስ አምላክህ እግዚአብሔር ምንህ ነኝ? መድኃኒት ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባን ለአንተ እድል ፈንታ አድርጌ ሰጥቻለሁ። ክብር ለኢየሱስ። ሰጥቻለሁ መጨረሻ ላይ ነው። አንተ የኔ ነህ ግን መጀመሪያ ላይ ነው። ስለዚህ የተባረከ ሰው ማለት የእግዚአብሔር የሆነ ሰው ማለት፣ እድል ፈንታው እግዚአብሔር የሆነ ሰው፣ መመኪያው እግዚአብሔር የሆነ ሰው። አሜን ነው ወይ? ደሞዙ እግዚአብሔር የሆነ ሰው፣ መጠለያው እግዚአብሔር የሆነ ሰው። እንነሳና መዝሙር 91ን በእውነት ነው ምላችሁ፣ በእምነት ነው ይህንን ቃል የምናነበው። መዝሙር 91 ከአንድ ጀምሮ እኔ እለዋለሁ እናንተ ከኔ በኋላ ትላላችሁ። ይህንን ካወጅን it's amazing። ቀና ብላችሁ ተመልከቱኝ። በእውነት ልንገራችሁ እንደ እግዚአብሔር ነብይ እግዚአብሔር ዛሬ ማታ እስራትን ይበጥሳል። እግዚአብሔር ዛሬ ማታ ብዙ ቀንበርን ይሰብራል። እግዚአብሔር ዛሬ ማታ ሸለቋችሁን ይሞላዋል። እግዚአብሔር ዛሬ ማታ ያስጨነቃችሁን ይሰብረዋል። እግዚአብሔር ዛሬ ማታ ጸሎታችሁን ይመልሰዋል። እግዚአብሔር ዛሬ ማታ ልባችሁን ያጽናናዋል። እግዚአብሔር ዛሬ ማታ ኃይሉን ያሳያቸዋል። ስሙን ይገልጥላቸዋል። ክብሩን ከናንተ ጋር ያደርገዋል። አዎ በዚህ ቃል ሌጣ ሆነ ባዶ ሆነ ቀፎ ሆነ መውጣት አትችል፣ ነውር ነው።
እግዚአብሔር ያከብራል ዛሬ ማታ። ነገ አላልኩም፣ ዛሬ ማታ ግዙፍ ሆነ ትወጣል። ጃይንት ሆነ ትወጣል። ፓወርፉል ሆነ ትወጣል። የመታህን ትመታዋል። ያቃተህን በኢየሱስ ስም ትታሰለቸዋል። አንተ ራስህ ብቁ ትሆንበታል። ታሸንፈዋለህ in the name of Jesus። ምክንያቱም እኛ የእግዚአብሔር ነን። ከኔ በኋላ ይሄን በሉ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታል፣ የኃጢአትን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ልዑልን መጠጊያ አደረግህ። ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግር በድንጋይ እንዳይሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ። አንበሳና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ። ስሜን አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራው ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረዋለሁ፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔን አሳየዋል። ሃሌሉያ! ግሎሪ 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 ግሎሪ